አንድ ወጣት ምን ይላል? አግብቼ ከተወሰነ ቀናት በኋላ ቁጭ ብዬ ቴሌቪዥን እያየሁኝ እያለ ስልኬ ሜሴጅ አሳየን። ሜሴጅ ሲያሳይ ቀድሜ የማውቃት የሆነች የምትወደኝ አይነት እኔ የምወዳት የነበረች ሴት ነበረች። ከዛ በኋላ እኔ ፉላን ነኝ ናፍቀኸኛን እንዳገባህም ሰማሁኝ ምናምን ብላ እንደጻፈችለት ያያል። ከዛ በኋላ ዞር ብሎ ወደ ሚስቱ ያያል። ሚስቱ ለሽ ብላ ተኝታለች ከሱ ተደግፋ። ማን ነው እንደዚህ አማን የሰጣት? ማን ነው ቤተሰቦቿን ትታ እኔ እንድትንከባከብ ያደረጋት? ማን ነው እንደዚህ በቃ ምንም ሳይመስላትኝ እርፍ እንድትል ያደረጋት? ማንን እንድታምነኝ ማን ነው እኔን እንድታምነኝ ያደረጋትኝ? ያለምንም ስስት ያለምንም እንትን ራሷን አሳልፋ እንድትሰጠኝ ያደረጋት ማን ነው? እንደዚህ የሆነችልኝን ሴት ታዲያ እንዴት እከዳለሁ? ይልና ሜሴጁን ይደልተዋል። ሜሴጁን ደልቶት ወደ ሚስቱ ዞሮ እንደዚህ እንድትንከባከበኝ ያደረጋትን እንደዚህ እንድትሆንልኝ እኔ ራሷን አሳልፋ ሰጥታ እኔ እንድትንከባከበኝን አማን ተሰምቷትኝ የአባቷ ቤት እንዳለችው አማን ተሰምቷት እርፍ ብላ ከአባቷ ጎን እንደምተኛው ከኔ ጎንም እንደዚህ ብላ እርፍ ብላ የተኛችን እርፍ ብላ አማን ያገኘችን ሴት አልከዳትም። ኢኒ አኻፉላህ ረብል ዓለሚን ብሎ ጨረሰ ማለት ነው ታሪኩን። እና ስንቶቻችንን እንደታመነልን የምንታመነው? ስንቶቻችንን ያመነንን ያኔ እኛን ብሎ የመጣን ሰው ታምነንለት የምንኖረው? ስንቶቻችንን ለትዳሮቻችን፣ ለጓደኞቻችን፣ ለቤተሰቦቻችን ታማኝ ሆን ነው? ራሳችንን መፈተሽ አለብን። ታማኝ መሆን አለብን። እንደ ታማኝነት ምርጥ ነገር የለም። እንደ ማመንም ምርጥ ነገር የለም። እንደ ታማኝነት ምርጥ ነገር የለም። ማመን መቻል በጣም ደስ ይላል። እርፍ እንድትሉ ያደርጋቸዋል። መታመን መቻልም በጣም ደስ ይላል። እርፍ እንድትሉ ያደርጋቸዋል። እና ታማኝ እንሆን። ታማኝ ከሆንን ብዙ ነገራቶችን ማስተካከል፣ ብዙ ነገራቶችን ማሸነፍ፣ ወደ ብዙ ነገራቶች ማደግ እንችላለን። እንደ ታማኝነት ምርጥ ነገር የለም ሰራሃ ወላሂ። በተለይ ደግሞ እኛን አምኖ ለመጣ እኛን አምኖ አብሮን ለሆነ እኛን አምኖ እርፍ ላለብን ሰው ማረፊያው ነው መሆን ያለብን እንጂ ከሃዲ ሆነን ያንን ሰውዬ ማቁሰል፣ ያንን ሰውዬ ማስለቀስ፣ በዛ ሰውዬ እንባ ላይ ማሾፍ፣ የዛን ሰውዬን እንባ እንደ ቀላል ነገር ማየት የለብንም። ምክንያቱም ነገ ተመሳሳይ የሆነ ነገር በእኛ ላይ ስለሚደርስ ማለት ነው። እና አላህ ይጠብቀን። ጀዛኩም ላሁ ኸይር። አላህ ያሕፈዘኩም። ሰላም አለይኩም። እንደተማራችሁበት ተስፋ አደርጋለሁ።